ታሪኩ ሲጀምር ሊንዲን እያሳየን ነው። ሊንዲ ሉዊስ በሁለቱም ወላጆቿ እንክብካቤ ማጣት ምክንያት አሰቃቂ የልጅነት ጊዜን አሳልፋለች። የሷ የአእምሮ ጠባሳ በጊዜ ሂደት እየተባባሰ መጥቷል። እናም አሁን ኢንተርሚተንት ኤክስፕሎሲቭ ዲስኦርደር ወይም ቁጣን ያለመቆጣጠር ችግር ሰለባ ሆናለች። ቁጣን በአንድ ሰው ላይ ለመግለጽ ትንሽ መነሻ ብቻ ነው የሚያስፈልጋት። ብዙ ያልተሳኩ ሕክምናዎችን ካሳለፈች በኋላ ቁጣን የምትቆጣጠርበት መንገድ እንድትማር ወደ ወታደራዊ ተቋም ተልካ ነበር። ነገር ግን ውጤቱ ከቀድሞ የተለየ አልነበረም። በመጨረሻም የአእምሮ ሐኪሟ ዶክተር ሙንቺን አንድ ሕክምና አገኘላት። ይህም ከሌሎች ጋር እንዳትጣላ ራሷን ለመቆጣጠር የምትጠቀምበት የኤሌክትሪክ ንዝረትን የሚሰጥ መሳሪያ ይሰጣታል። አንድ ቀንም እንደ ማንኛውም ተራ ሰው ለመሆን በማሰብ ጀስቲን ከተባለ ሰው ጋር ለቀጠሮ ትወጣለች። ምንም እንኳን በመጨረሻው ሰዓት ቀጠሮን ለመሰረዝ ብትሞክርም እሱን አብሮ ለመውጣት ጥሩ ሰው መስሎ ስለታያት ለመቆየት ትወስናለች። ወሬ እንደጀመሩም አንዲት አስተናጋጅ ትዕዛዝ ለመቀበል ትመጣለች። ነገር ግን አስተናጋጇ ጀስቲን የሚፈልጋቸውን ምግቦች በሙሉ ውድቅ ስታደርግ ሊንዲ በከፍተኛ ሁኔታ ትቆጣለች። አስተናጋጇንም በቢላዋ ከመውጋት በስንት ትግል ራሷን ትቆጣጠራለች። ከጥቂት ደቂቃዎች በኋላ መጸዳጃ ቤት ውስጥ እያለች አስተናጋጇ በጀስቲን ላይ ስትሳለቅ ትሰማለች። ሊንዲም የኤሌክትሪክ መቆጣጠሪያውን መሳሪያ ለመጠቀም ትሞክራለች። ነገር ግን ውጤታማ ሳይሆን ይቀራል። በመሆኑም ከቁጥጥር ውጭ ሆና አስተናጋጇን ትደበድባታለች። ከዚያም ለጀስቲን ሳትነግረው ከሬስቶራንት ወጣ ትሄዳለች። በማግስቱ ጠዋት መሳሪያውን ወደ ዶክተር ሙንቺን ወስዳ እንዲያስተካክልላት ትሰጠዋለች። እሱም መሳሪያውን እየጠገነላት ስለ ትላንት ምሽት ቀጠሮዋ ይጠይቃታል። ቀጠሮ በእውነቱ የለውጧ ሙከራ ነበር። እሷ ግን እንደገና ሰውን ስለጎዳች ሙከራው ክፉኛ እንደከሸፈ ታስባለች። መሳሪያውን ቢመልስላትም ዶክተሩ ለችግሯ ብቸኛው ቋሚ መፍትሄ ከአንድ ሰው ጋር ጥልቅ ግንኙነት መፍጠር እንደሆነ ይነግራትና የፍቅር ግንኙነት ውስጥ እንድትገባ ያበረታታታል። እሷ ግን ምንም ሳትናገር የዶክተሩን ክፍል ለቃ ትሄዳለች። ምንም እንኳን ጀስቲን እንደገና ለማየት እቅድ ባይኖራትም በድንገት ትደውልለታለች። በሚቀጥለው ግንኙነታቸው በጣም ተግባብተው ይውላሉ። ለፎቶግራፍ ያላትንም ፍቅርም ታጋራዋለች። ወደ ሊንዲ ቤትም ይመጣሉ። እዚያም እሷን ለመሳም ይሞክራል። ነገር ግን እሷ ልትጎዳው ስለምትችል ተረብሻ ትቆጣለች። ነገር ግን ስለ ጉዳዩ ምንም ግድ ሳይሰጠው ምሽቱን አብረው ያሳልፋሉ። በማግስቱም ጠዋት ከእንቅልፏ ስትነቃ ከጀስቲን ስጦታ ታገኛለች። ስጦታው ካሜራ መሆኑን ስታይ ደግሞ በጣም ትደሰታለች። ስለ ስጦታው ካመሰገነችው በኋላ እሱ ስለ ሕክምና መሳሪያዋ ይጠይቃታል እና እሷም ስለ ችግሯ ሳትወድ በግድ ትነግረዋለች። ከዚያም ረዘም ላለ ጊዜ እንዲቆይ ትጠይቋለች። እሱ ግን እንደ ሂሳብ ባለሙያ በሚሰራበት ቢሮ ሪፖርት ማድረግ እንዳለበት ይነግራታል። እናም ምሽት ላይ ቤቱ ለራት ከጠራት በኋላ ይሄዳል። ሊንዲም ከሰው ጋር በመቀራረቧ በዚህ ባልተጠበቀ ልምዷ እጅግ ትደሰታለች። እናም ደስታዋን ለማካፈል ዶክተር ሙንቺንን በደስታ ታገኘዋለች። ትላንት ምሽት መሳሪያዋን በፍጹም ስላልተጠቀመች ይህ ግንኙነት ውጤታማ ከሆነ ዳግመኛ መሳሪያው ላይ ያስፈልጋት እንደሚችልም ትነግረዋለች። ከዶክተሩ ቢሮ ከወጣች በኋላ ቀኑን በአዲሱ ካሜራዋ ፎቶ በማንሳት ታሳልፋለች። ምሽት ላይ ለራት ስትዘጋጅ ከጀስቲን ዘንድ ሊዘገይ እንደሚችል የሚገልጽ መልእክት ይደርሳታል። ሊንዲም ትደውላለች። ነገር ግን በስልክ ውስጥ ያለው የመርማሪ ቪከርስን ድምፅ የጀስቲን ግድያ ይነግራታል። ከዛም በኋላ ሊንዲ ወደ ፖሊስ ጣቢያ ትሄዳለች። እዚያም መርማሪ ቪከርስና መርማሪ ኒቨን የጀስቲንን አስክሬን በቆሻሻ መጣያ ውስጥ እንደተገኘ ይነግሯታል። ከነሱ ጋርም ስታወራ ለጉዳዩ ብዙ ፍላጎት እንደሌላቸው ይሰማታል። እናም ምርመራውን በራሷ ለማካሄድ ወስና ቢሮውን ለቃ ትወጣለች። በኋላም በቀብሩ ላይ ተገኝታ ከሱ ጋር ያሳለፈችውን አጭር ጊዜ እያስታወሰች ትተክዛለች። ስሜቷንም መቆጣጠር ስላቃታት ዶክተር ሙንቺንን እንደገና ታገኘዋለች። እሱም እንድትረጋጋ የሚያደርግ መድኃኒት ይሰጣታል። እንደገናም ከእንቅልፏ ስትነቃ ስለ ጀስቲን ከነገረችው በኋላ የሱ ብቸኛ ደንበኛ ባሪ በግድያው ውስጥ ሊሳተፍ እንደሚችል ትጠረጥራለች። ዶክተሩም ሐሳቧን ለማስቀየር ይሞክራል። ይህንንም ፖሊስ ስራውን እንዲሰራ እንድትተው ይጠይቃታል። እሷ ግን ነገሮችን በእጇ ለመያዝ ትወስናለች። ዶክተር ሙንቺንም በአንድ ሰው ልትገደል ትችላለች ብሎ ቢከለክላትም ሊንዲ በእቅዷ ለመቀጠል ትወስናለች። ከዛ በኋላ ሊንዲ ለቪከርስ በመደወል ወደ ቤቷ እንዲመጣ ትነግረዋለች። ቪከርስም ወደ ቤቷ ለመሄድ ከቢሮ እንደወጣ ወደ ቪከርስ ቢሮ ተደብቃ በመግባት የጀስቲንን ዕቃዎች ከማስረጃ ክፍል ትሰርቃለች። ከኪስ ቦርሳ ውስጥ አድራሻውን ታገኛለች እና ፍንጭ ለማግኘት ወደ አፓርታማው ትሄዳለች። እሷም አካባቢውን ስትመለከት ቪከርስ ይደውልላትና ያለ ፍቃዱ ወደ ቢሮዋ ተደብቃ በመግባቷ ይጮህባታል። ኒቨንስም ወደ እሷ ልታስራት እየመጣች እንደሆነ ያሳውቃታል።
ንግግሩንም ከሰማች በኋላ ሊንዲ በፍጥነት አፓርተማውን ትለቃለች። ነገር ግን በሩ ላይ እንደደረሰች ኒቨንስ ትመጣባታለች። ሊንዲ ግን ጥቃት ሰንዝራባት ትሸሻለች። ከመኪና ማቆሚያ ውስጥም የጀስቲንን ማክላራ መኪና ሰርቃ ከህንጻው ትወጣለች። ኒቨንስና ቪከርስም እሷን ማሳደድ ይጀምራሉ። ነገር ግን አደጋ ይደርስባቸዋል። ሊንዲ ደግሞ ከአካባቢው በተሳካ ሁኔታ ታመልጣለች። በማግስቱ ጠዋት የሞባይል መሸጫ ሱቅ በመሄድ ስራ አስኪያጁን ከሀከር ጋር እንዲያገናኛት ትጠይቋለች። እሱም ወደ አንዲ ወደምትባል ሀከር ይወስዳታል። ሊንዲም የጀስቲንን ስልክ ሀክ እንድታረገው ትጠይቃታለች። ምርመራ እያደረገች ሳለም አንዲ ከስልኩ ላይ ሁሉንም ነገር ስለጠፋና ከእጽ ጋር የተገናኘ ማስረጃ ብቻ ስለተገኘ ጓደኛሽ የእጽ አከፋፋይ ነበሩ ብላ ትጠይቃታለች። ሊንዲ ግን የሂሳብ ባለሙያ ብቻ እንደነበር ትነግራታለች። ስልኩ ስለ መሳሪያ አከፋፋዩ ባህሪ ብቻ መረጃ እንደያዘ ትነግራታለች። ሊንዲም ጀስቲን ስሙን ነግሯት ነበር እንጂ ስለ ስራው ምንም ስላልነገራት የጀስቲንን ብቸኛ ደንበኛ እሱ እንደሆነ ታስባለች። ወደ ባሪም ለመሄድ በመወሰን ሊንዲ አንዲን ላከናወነችው ግሩም ስራ በማመስገን የመኪና ቁልፎችን እንደ ክፍያ ሰጥታት ትሄዳለች። ከዛ በኋላ ሊንዲ ወደ ባሪ አድራሻ ትሄዳለች። ባሪም እሱ የክፍያ ፍልሚያዎችን እንደሚያዘጋጅ ትረዳለች። ስለ ጀስቲን ግድያ በቀጥታ ተጠይቋለች። እሱ ግን ምንም መረጃ አልሰጥ ይላታል። ከዛ ግን የእሷን ቁርጠኝነት አይቶ ባሪ ለመረጃው ምትክ ከሶስት ምርጥ ሰዎች ጋር እንድትፋለም ይደራደራታል። እሷም ትስማማለች። ሊንዲም ሁሉንም ካሸነፈች በኋላ በስምምነታቸው መሰረት ባሪ ቦታውን ለማሳየት በሚል በመኪና ውስጥ አስገብቷት ይዟት ይሄዳል። መኪና ውስጥም እያሉ ሰዎቹ ሊገድሏት ይሞክራሉ። በዚህም ባሪ ቀደም ሲል እንዳታለላት ትረዳለች። ነገር ግን ሊንዲ መልሳ በመኪና ውስጥ በመፋለምና ለመረጃው ባሪን ታሰቃየዋለች። ባሪም አለቃው ፋይሰል ጀስቲን እንደገደለው ይነግራታል። ነገር ግን እሱ ተደማጭነት ያለው ሰው በመሆኑ መንግስት እንኳን እሱን ለማሳደድ ስለሚፈራ ታገኘው እንደማትችል ይነግራታል። ይህ በእንዲህ እንዳለ መርማሪ ኒቨንስ በሆስፒታል ቪከርስን ትጎበኘዋለች። ስለ ሊንዲም የቁጣ ችግርና የጥቃት ታሪኮቿን ትነግረዋለች። ከዛ በኋላ እሷ ከክፍሉ እንደወጣች ሊንዲ ትመጣለች እና ቀደም ብሎ ስላስጠነቀቃት ታመሰግነዋለች። ጨምሮም ገዳዩ ፋይሰልን እንዳገኘችውና ፋይሰልን እንዲያስረው ትጠይቋለች። እሱ ግን ያለ ማስረጃ ምንም ማድረግ እንደማይችሉ ይነግራታል። ሊንዲም ጀስቲን ማለት በቅርብ ጊዜ ያገኘችው ብቸኛው ጥሩ ሰው እንደሆነ ትነግረዋለች። በእሷ ስሜትም ተነክቶ መርማሪው ቪከርስ የፋይሰልን አድራሻ ይሰጣታል። ነገር ግን እዚያ ብቻዋን እንዳትሄድ ያስጠነቅቃታል። እየተወያዩ እያለም ኒቨንስ መታ ልታስራት ትሞክራለች። ሊንዲ ግን ኒቨንስን መታ ታመልጣለች። ከዛ በኋላ ሊንዲ ከፋይሰል ቢሮ ህንጻ ትደርሳለች። ነገር ግን የደህንነት ኃላፊው ዴላኳ ወደ ቢሮ ሊወስዳት ተስማምቶ ሊፍት ውስጥ እያለች ይመታታል። ከዛም ከህንጻው ከማውጣቱ በፊት የንዴት ስሜት መቆጣጠሪያዋን ይነጥቃታል። መኪና ውስጥም እያለች የንዴት ስሜት መቆጣጠሪያዋ ያስፈልጋታል። ነገር ግን በእጇ ላይ ባለመኖሩ ስሜቷን መቆጣጠር ያቅታታል። ከዛም ሹፌሩን እንዲያቆም ትጠይቋለች። እምቢ ሲላት ግን ጥቃት ትሰነዝርበታለች። በተፈጠረው ትግልም አደጋ ይደርሳል። እሷ ግን ከአደጋው ተርፋ ከመኪናው ወጥታ ትሄዳለች። በኋላም ዶክተር ሙንችንን እንደገና ታገኘዋለች እና ስለ ጀብዷ ከነገረችው በኋላ ሌላ መሳሪያ እንዲሰራላት ትጠይቋለች። ከሱ ጋርም ምሳ ከበላች በኋላ ወደ አፓርታማዋ ትመለሳለች። ነገር ግን አንድ ሰው ቀድሞ እዚያ መኖሩን ትረዳለች። በመስኮት በኩልም ዘላ ስትገባ የፋይሰል ሰዎች እሷን ለመግደል የፈንጅ ወጥመድ እንዳዘጋጁ ትመለከታለች። መሳሪያውንም ከፈታች በኋላ ይዛው ትወጣና እንደሞተች እንዲያስቡ ለማስመሰል አፓርታማ ውስጥ ሌላ ቦምብ ታጠምዳለች። ከህንጻውም ስትወጣ ለደህንነቷ ሲል ሊያስራት የሚፈልገው ቪከርስን ታገኘዋለች። ነገር ግን አፓርታማዋ ሲፈነዳ ትኩረቱ ፍንዳታው ላይ ይሆናል። ይህም እንደገና ለመስወር በቂ ጊዜ ይሰጣታል። ይህም ከሆነ በኋላ ቪከርስ ይደውልላትና ፖሊሶች ስራቸውን እንዲሰሩ እየጠየቃት ወደ ፋይሰል እንዳትሄድ ሊከለክላት ይሞክራል። እሷ ግን ወንጀለኛውን እንደማያስሩት ስለምታውቅ ለንግግሩ ግድ ሳትሰጠው ትሄዳለች። ከዛም ወደ ቢሮ ህንጻ ትወጣለች። ነገር ግን እንደገና በሌላ አኳ ትያዛለች። እሱም ወደ ፋይሰል ይወስዳታል። ፋይሰልም ጀስቲንን ከሌሎች ብዙ ንጹሃን ሰዎች ጋር መግደሉን ያምናል። ንግግሩን ከሰማች በኋላ ቁጣዋን መቆጣጠር አቅቷት እንደገና ለማጥቃት ትነሳሳለች። ነገር ግን ዴላኳ ጭንቅላቷን መጥቶ ራሷን እንድትስት ያደርጋታል። ሊንዲም ራሷን ከሳተችበት ስትነቃ በዚህ ጊዜ ራሷን ወንበር ላይ ታስራ ታገኘዋለች። ዴላኳም ደሟን በማፍሰስ ሊያሰቃያት ይሞክራል። ነገር ግን ሊንዲ ራሷን ነፃ ካወጣች በኋላ የፋይሰልን ሚስጥራዊ ቢሮ ቦታ ለማግኘት በራሱ መሳሪያ ታጠቀዋለች። በመንገዷ ላይም የደህንነት ጥበቃዎችን ደብድባ ቢሮ ትደርሳለች። ነገር ግን አንድ ሰው ፋይሰልን ጭንቅላቱ ላይ ተኩሶ ገሎት ታገኘዋለች። ባየችውም ነገር ግራ ተጋብታ ያለ ጀስቲን ከክፍሉ ጥግ ሲወጣ ስታይ በጣም ትደነግጣለች። ጀስቲንም ለሰራችው ስራ ያደንቃታል። እሷ ግን በቀብሩ ላይ ተገኝታ ስለነበር በህይወት መኖሩን ማመን ያቅታታል። አለማመኗንም አይቶ እሱ የሲአይኤ ወኪል እንደሆነና ራሳቸውን በቀጥታ ጣልቃ መግባት ስላልፈለጉ እሷን ተጠቅመው ፋይሰል ጋር እንደደረሱ ይገልጽላታል። እንዲሁም እሷን የጠቆማቸው ለነሱ የሚሰራው ዶክተር ሙንች እንደሆነ ይነግራታል።
ምክንያቱም ምርምሩን የሚደግፉት እነሱ ናቸው። ከዚያም ሞቷን እንደራሷ ማጥፋት አድርገው እንደሚያቀርቡ እየነገራት በኤሌክትሪክ ንዝረት ሊገድላት ይሞክራል። ነገር ግን መሳሪያው በሷ ላይ ከእንግዲህ አልሰራ ይላል። ምክንያቱም ሰውነቷ ተላምዶት ነበር። ሊንዲም ከህንጻው በፍጥነት ከመውጣቷ በፊት ቦርሳዋን ወደሱ ትወረውራለች። ጀስቲንም ድርጊቱ አልገባውም ነበር። ነገር ግን በቦርሷ ውስጥ ያለው ፈንጂ ፈንድቶ ጀስቲንን ይገለዋል። ከዛ በኋላ ከህንጻው ከወጣች በኋላ ሊንዲ ዶክተር ሙንችንን ታገኘውና ለራሷ ዓላማ ስለተጠቀመባት ትበሳጭበታለች። እሱ ግን ስለ ጀስቲን እቅድ እንደማያውቅ በመናገር ይቅርታ ይጠይቃታል። እርስ በርሳቸውም እየተከራከሩ ሳለ ቪከርስና ኒቨን ይመጡና ሊንዲ ዶክተሩን ግድግዳው ላይ አስጠግተው ያገኟታል። ሊንዲም ልትገድለው እንደሆነ በማሰብ እግሯ ላይ ተኩሱባታል። ነገር ግን እሷ እያደረገች ያለችው በቁጥጥር ስር እንዲውል እያሰረችው እንደነበረ ይረዳሉ። ከዛም ወደ ሆስፒታል ከወሰዷት በኋላ ቪከርስ በቁርጠኝነቷ ያደንቃታል። ሁለቱም ደግሞ የፈጸመችውን ድርጊት ለመሸፈን እንደሚረዷት ይነግሯታል። ከዛ በኋላ ሊንዲ ከጉዳቷ አገግማ ከሆስፒታል ከወጣች በኋላ ሊንዲ ወደ ተቃጠለው አፓርታማዋ ተመልሳ የቀሩትን ዕቃዎቿን መሰብሰብ ትጀምራለች። ብዙም ሳይቆይ የጀስቲን የበላይ አለቃ መሆኗን የገለጸች አንዲት እንግዳ ሴት ትመጣለች። ለሊንዲም በኤጀንሲ ውስጥ የሥራ ዕድል ታቀርብላታለች። ይህም ቁጧን ወደ በጎ ነገር ለመቀየር እንደሚረዳትም ትነግራታለች። እሷ ግን ፍቃደኛ ሳትሆን ትቀራለች። በመጨረሻም ሃከሯ አንዲ ሊንዲ የከፈለቻት ክፍያ የጀስቲን ቅንጡ ማክላራን መኪና እንደሆነ ስታውቅ ማመን አቅቷት ተገርማ እያየች እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።